ምን ሆነናልኛ? ምን ነው ምች መታል? ሰው አልወጣልን ያለው እርጉም የተፈጠረብን ሌባና ጉቦኛ፣ አራጣ በዳሪ፣ ቋንጃ ቆራጭ፣ ጠንቋይ፣ ሟርተኛ፣ ጋኔን ሳቢ፣ ወልዶ የሚክድ ማህፀን የሚዘጉ የተወለዱብን እኮ የሚገባውን ለእግዚአብሔር ክብሩን አልጠብቅ ብለን የታዘዘኑን አንፈጽም ብለን። ጌታ አይዋሽም፣ በቃል ወደ ኋላ አይመለስም። የእግዚአብሔር ቸርነቱ የሚጠላውን አታድርግ፣ የሚወደውን አድርግ። ሁሉ በወንጌል ተጽፏል። ያድርግ የተባልነውን እናድርግ፣ አታድርጉ የተባልነውን አናድርግ። ካደረግነው ያለ ቅጣት፣ አድርግ ያለንን ካደረግን ያለ በረከት አንቀርም። ይሄን ነው። ከዚህ ውጪ እግዚአብሔር ቸር ነው እያልክ ኃጢአትን እንዳትሰራ። ሲራክ 5 ምዕራፍን አንብቡት። እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትስራ፣ መዓትም ምሕረትም ከእግዚአብሔር ዘንድ ይወጣሉና ይላል። የእግዚአብሔር ቁጣው በኃጢአተኛ ሰው ላይ ነውና የእግዚአብሔር ቃል በራሱ የመፈጸም ኃይል አለው። ተናጋሪውም እግዚአብሔር ቃሉን የሚፈጽምበት ኃይል አለው። ራሳችን እንዳናታልል ንስሐ ግቡ። ኃጢአት የሰራችሁ አጥብቀን እናልቅስ። የአባቶቻችን አምላክ አእምሮአቸው ለተለያቸው አእምሮን ያድልልን፣ የተሰደደ ወገናችንን ይሰብስብልን። የአባቶቻችን አምላክ ከኛ ጋር ይሁን። አንደበቴን ያከናወነ እናንተን ያበዛ ዓይኔን ያጠገበ አምላክ በተዋህዶ እምነታችን ያጸናን፣ ይህችን ጀንበር ያሳየን፣ ፍቅሯን ያደለን፣ ይህን በዓል እንድናከብር እድል የሰጠን አምላክ ክብር ምስጋና ይግባው። ፍቅራችን፣ አንድነታችን፣ ሰላማችን ያጸናልን። የተሰደደ ወገናችን ይመልስልን፣ ሕፃናቱን ያሳድግልን፣ በትምህርት ገበታ ያሉትን ለወግረ ማድረግ ያብቃልን፣ ጥበቡን ያድለን፣ ለብርሃነ ልደቱ ለብርሃነ ጥምቀቱ ያብቃን። ስሙ የከበረ ይሁን የአባቶቻችን አምላክ።